ቴዲ አዲስ ነገር አልፈጠረም። ብዙ ነገር እጠብቅ ነበር። አያደርገውም ብያቸዋለሁ። አብይ አላገደውም። ኢንተርቪው አልተከለከለም። ሙዚቃው ቫይራል እንዲሆንለት ምክንያቱም እነ ዮማሪዎስ የሚባሉ ሰይጣኖች መጥተዋል። ቂጡን ወግተውታል። እነ ዮማሪዎስ እኮ የጎጃም ልጅ ስለሆነ ነው የማታደንቀው። ዮማሪዎስ ማለት በጣም ሰይጣን፣ የሙዚቃ ሰይጣን ማለት ዮማሪዎስ ነው። ዮማሪዎስን ሊደርስበት አይችልም ከዚህ በኋላ ማንኛውም ዘፋኝ። በዮማሪዎስ ምናልባት ቴዲዮ የሚባለው ሊደርስበት እንደው እንጂ የሚደርስበት ዘፋኝ አይኖርም። በቃ ሸምጥጧል፣ ሩጧል። ዮማሪዎስ የጎጃም ልጅ ስለሆነ አልተደነቀም። ይሄ ግን ሚዲያውን ጉራጌው፣ ትግሬው ምኑ ስለያዘው እኮ ነው ኤርትራው። ይሄ አማራ አሽቀበጫል እንጂ ዮማሪዎስን የሚያክል ዘፋኝ የለም። ዳስታል ግን ተመችቶኛል። እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን አለ። ጉራጌኛውም ጥሩ ነው። ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱ ነው ቀጥታ ይዘረፍ። ቴዲ የሚኪያስን ዜማ ሰርቋል በደንብ አርጎ። ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለት የቴዲና የሚኪን ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ አትላክ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቱ ይሄ አድቨርታይዝመንት ነው የሰራችሁለት። ቴዲ ሶሻል ሚዲያ ያለው ከተከለከለ ለምን ወጥቶ አልተናገረም? ቴዎድሮስ ካሳውን አስጎንብሶ በለመጠ ቁጥር ንጉስ ተወለደ የሚል ጉራጌ በቅሎብናል ኢትዮጵያ ውስጥ። ግርማ ሞገሱ መጣ ንጉሱ ይላል አንዳንድ ደንቆሮ አማራ። ቴዲ እኮ ስለ አማራ ያለው ጥላቻ እንኳን ሊረዳ የምስቱ ዘመዶች ኤርትራ ዘመዶች የእናቱ ዘመዶች ትግሬ ነው ይረዳው። ጉራጌ ነው የሚረዳ። እዚህ ሀገር ሲመጣ ትኬት የሚያስቆርጡ እኮ የጉራጌ እስላም ጽንፈኛ እስላሞች ናቸው። ይሄ ዘረኛ ነው። ኢትዮጵያዊ ሆኖ አያውቅም ቴዎድሮስ ካሳው። ባንዲራውን እኮ ኢትዮጵያ ውስጥ መያዝ አይችልም። አይዘው በጣም ነው የሚጠላው። ውጭ ሀገር ዲያስፖራው ሊያታልን ነው የሚለብሰው። ይሄ ዱቄታ አማራን በመጥላቱ ምክንያት ትግሬ ኤርትራዊ ነው ያገባ። እንኳን ሌላ ጉራጌ ዘመዶችን አላገባ። ይሄ ዱቄታም ነጋዴ ነው ነው ማለት። የቴዲ አፍሮ ዘፈን በሰፋንታውን ተሰርቆ ውሸት። ይሄ የጉራጌ ወሬ ነው። የዱቄታም ጉራጌ ወሬ ነው። አስረግጬ ነው ማለት። የቴዲ አፍሮ ሙዚቃ እንግዲህ ሐሙስ እንደሚለቀቅ እየተጠበቀ ይገኛል። በጣም ብዙ ዝግቦች እያስነሳ ይገኛል። ይህ ከጀርባ የምትመለከቱት ግጥም የካሙዙ ካሳ ነው። የመካከለኛ የትምህርት ደረጃና የሙዚቃ ባለሙያው ካሙዙ ካሳ ቴዲ አፍሮን ወረፍ ያደረገበት ይመስለኛል። እርግጠኛ አይደለሁም። ራሱ በጉዳዩ ላይ ማብራሪያ ካልሰጠ በዜማም እንደሚመጣ ነግሮናል። ጣይ በዘዋል። ነገር ግን ቤት ስለሚመጣ ግጥም ነው ብለን ወስደነዋል። እስቲ አንብቡና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁ። መቼ ዘፈን ከቴዎድሮስ ካሳሁን ዳስታል የሚል አርሶ ሊቆርጠ ይመች በለው። የተወዳጁን ድምፃዊ የቴዲ አፍሮን አዲስ የሙዚቃ ስራ መውጣት ተከትሎ በርካታ ታዋቂ ሰዎች ስሜታቸውን እየገለጹ ይገኛሉ። ከነዚህም መካከል አርቲስት አብርሃም ወልዴ በማህበራዊ ትስስር ገጹ ያሰፈረው አጭር ግን እጅግ ጥልቅ መልእክት የብዙዎችን ቀልብ በጉልበት ስቧል። አብርሃም በጽሁፉ የቴዲን አልበም ሁሌም በጉጉት እንደሚጠብቀው ጠቅሶ ቴዲ ዝም ሲል እንደ ኮረፌ ሊፈላ፣ ሲዘገይ ደግሞ እንደ ወይን ሊጣፍጥ መሆኑን አውቃለሁ ይላል። የአዲሱን ስራ የተለየ ጉልበት ሲገልጽም የአሁኑማ ጠበል መሰለኝ ልክፍት ያለባቸውንና የነካቸውን ሁሉ ማስለፍለፍ ጀምሯል በማለት አስገራሚ ዘይቤን ተጠቅሟል። አርቲስቱ የስራውን መውጣት በከፍተኛ ጉጉት እየጠበቀ መሆኑን ለማሳየት ገና ማክሰኞ ላይ ሆኜ ሐሙስን እየጠበቅኩ ነው፣ እንደ ሮብ ደግሞ ረጅም ቀን የለም በማለት ለንጉሱ ቴዲ አፍሮ መልካም ዕድልን ተመኝቶ ጽሑፉን ቋጭቷል። እኔ ቴዲ አፍሮን ያስተናገርኩ ይታኒ ባይደው ከዛ ተፍተፍ እያልኩኝ እዛ እያስተናገርኩኝ ፊደል በነገራችን ላይ ፊደል ገብቼ ማለት ነው። እዛም ብር አለው በቃ ያገባሁት ደግሞ ፊደል ታድሶ እንደ አዲስ ተከፍቶ ነውና ሰው ነበረው ስልሽ በቃ ቀንም ነበረው አቴንዳንስ ያለው ነው ምስሉ ቀይ ጎርፋል ሰው ማርያምን እስቲል እንደዛ ነው። ፊደል አልቀሰቀሰ። ከዛ አስተናግጄው ሌሊቱን ሙሉ ቪቪአይፒ ስታስተናግድ አንድ ቴብል ነው ታስተናግድ። ግልግል ነው መንግልግል ላይ ማለት ከበረገደልህ አው ግልግል ነው። ካልሰጡም በቃቸው አየር ላይ ነው የምትፈራው።
4 5 ቴብል ሲኖሩ ከ3 1 ወይ ደግሞ ከ2 1 ነው ታገኛለህ። ከዛ ይልሽማ ለሊቱ ሙሉ 3 4 ቴብል ሲኖሩ ቻንስ ይኖርሃል ምናምን ወይ ደግሞ እንደነገርኳችሁ ቅድም ከ4 ቴብል ጥዳና መጠጥ ካወረዳችሁ በ6 አንድ ይሄ ቪቪአይፒ ስታስተናግድ ግን ፈጣሪ ጸልይ እናት ያባቴ ጸሎት ይርዳኝ ምናምን ገንበት ያማልክቱ ነው ብለሽ ነው የምትገቢው ማለት አየር ላይ ልትቀሪ ትችላለሽ ለሊቱ ሙሉ አሸርግደሽ ማለት ቪቪአይፒ ግን ኖርማሊ ብዙ ጊዜ ብዙ ቦታ ቲፕ የሚያደርጉ ሰዎች ናቸው። ይኸውልሽ እንደ መሰለሽ ይሄ የሚገቡት ትልልቅ ሰዎች ናቸው አይደል? ከዛ ከስር ያሉት የሚያሸበሽቡት እነሱ ናቸው ሂሳብ የሚከፍሉ ብር አይዙም እነዚህኞቹ። ከዛ 100% ሊያሸበሽቡት ደግሞ ትልልቁ ሰዎች የቪቪአይፒ ባለቤት አይከፍልም። እኔ ቴዲ አፍሮን ያስተናገርኩ ይታሚ ባይዘው what ቢሾው በላለው ድንስ ሰላም አጠበችና ኩላሉ ኩላ ትንሽ አልክ ወስደን ማለት አለብስ ያ እና በጣም ነው ፕራውድ ሞኖ ባይዘው አይ ጸዴ ትናንዳባ እጁን አስታጥቢዋለሁ እያለ ነባራኪ ወይኔ የሆነ ፕሮግራም ላይ መጥቶ ቴዲ አፍሮ እጁን አስታጥቢዋለሁ ብሎ ይነግረኛል። ኢትስ አ ቢግ ዲል እኮ ቢንግ ኢን ሂዝ ፕሬዘንስ ራሱ ትልቅ ነገር እንትን ብያለሁ። በጣም ትሁት ሰው ታውቂያለሽ ምናምን በቃ ከነገ ዛሬ ይሻላል የራስን ትምህርት ተነጠቁኝ ተታላሁ እኮ ዚሆን ምንም አይመስለኝ እንደዛ እኮ ነው። ታኒ ጋሞና ዳንጋር ሰበበና ጋር እኔ አንበሳ ልጅ ነኝ። ዚሆን በጥፍሬ ቆሻሻ ማልቆጥ አንበሳ ነኝ። የአንበሳ ልጅ ነኝ። አንተ ሰውን ሞቲቬት ለመውደድ ግን አላንስም ይላል። ለሹመት ባልደርስም ኧረ በስመ አብ ይሄን ስንኝ ስሙ ከወደደኝ ነፍሷ እኔና እሷ ከተዋደድን ሀብቴ ሞልቶ ባይተርፍ ግን ለመውደድ አላንስም። ልብ ብቻ ነው የሚያስፈልገው ለመውደድ። ቁስ አይደለም፣ ስልጣን አይደለም፣ ገንዘብ አይደለም፣ ዘመድ አይደለም የሚያስፈልገው ንጹህ ልብ። እንዴት ተደርጎ በክብራችሁ እንዳትደራደሩ